ሌላኛው ጥያቄ እኔ ኒቃብ ለባሽ አይደለሁም ግን መሸፈን እፈልጋለሁ። ቁርአን ሳታከትሚና በጣም ዲነኛ ሳትሆኒ አትልበሺ ይሉኛል። ይህ እንዴት ይታያል የሚል ጥያቄ ነው። የዚህ ምላሹ የቁርአን አንቀጽ ነው። ወአዕሪድ ዐኒል ጃሂሊን የሚል ጃሂሎችን ጀርባ ስጣቸው፣ ቸላ በላቸው። ጃሂል የሚናገረውን አያውቅም። ሒጃብ ለማድረግ ቁርአን መቅራትን፣ ዲን ላይ ጠንካራ መሆንን፣ ክታብ የቀሩ መሆንን ሸርጥ ያደረገው ማን? እኛ የምናውቀው ዑለሞች ያስቀመጡት የሒጃብ መስፈርት ጨርቁ ሰፊ መሆን፣ ጨርቁ ወፍራም መሆን፣ ከወንድ ማይመሳሰል መሆን፣ ራሱ ጌጥ ያልሆነ መሆን እንዳለበትና መሰል የሆኑ 8-9 መስፈርቶች ናቸው ዑለሞች ያስቀመጡት። ዲናችንን ከቁርአን ከሐዲስ ቁርአን ሐዲስን በጥልቀት ከመረመሩ አላህን በመፍራት የነቢዩን ሱና በመከተል ከሚታወቁ ዑለሞች እንድንወስድ ነው የታዘዝ ነው። ዲን አማና ነው። ቀደምቶች ይሄ ዒልም አማና ነው፣ አደራ ነው፣ ከማን እንደምትቀበሉ ከማን እንደምታደምጡ ከማን እንደምትማሩ እወቁ ብላ። ስለ ሕክምና አውራ ቢባሉ አፋቸው ይተሳሰራል። ስለ ፖለቲካ አውራ ቢባሉም እንደዚሁ ምንም እንኳ ዛሬ ማንም የሚጫወትበት ቢሆን። ስለ ቢዝነስ አውሩ ቢባሉ ስለ ሌሎችም ዓለማዊ ጉዳዮችን ካውሩ ቢባሉ እኔ አላቅም አልተማርኩም ይላል። ስለ ዲን ስለ ሸሪዓ ሲሆን ግን ሁሉም አፉን ይከፍታል። ይሄ ትልቅ አደጋ ነው። በአላህ ጥበቃ ስር ያለ መሆን ምልክት ነው። አላህን የሚፈራ አላህን የሚያከብር የአላህን ዲን የረሱልን ዲን መጫወቻ አያደርግም። ሱሐቦቹን ከአረብኛ ከማወቃቸው ጋር ከነቢ ጋር ከመኖራቸው ጋር ስለ አንዳንድ የቁርአን አንቀጾች ተጠያይቀው የተኛው ሰማይ ነው ጣሪያም የሆነኝ የተኛው ምድር ነው ወለል ሆኖ ሊሸከም የሚችለው የት ነው ልኖር የምችለው ከአላህ ቁርአን ላይ ያለ እውቀት ከተናገርኩኝ ብለዋል። በቋንቋቸው ሊያውቁት በሚችሉት ነገር ላይ ማለት ነው። ስለዚህ የአላህ ባሮች ሆይ አላህን እንፈራ ይገባናል። ያለ እውቀት አንናገር። ከከባድ ወንጀሎች አንዱ ሸሪዓ ላይ ያለ እውቀት መናገር ነው። በል አንዳንድ ዑለሞች ከሽርክም በላይ ነው ብለዋል። ያለ እውቀት ሐላል ሐራም ማለትን አላህ ሐራም ያረገብን ነገሮችን ይዘረዘር አላህ ተባረከ ወተዓላ ከቀላሉ ወደ ከባዱ በቅደም ተከተል አስቀምጦ ወአን ቱሽሪኩ ቢላሂ ማ ለም ዩነዝል ቢሂ ዐለይኩም ሱልጣና ወአን ተቁሉ ዐለላሂ ማ ላ ተዕለሙን ብላ። በአላህ ማሻረክን ነው አላህ ሐራም ያረገባችሁ። የማታውቁትን ነገር አላህ ላይ ዲኑ ላይ መናገርን ነው አላህ ሐራም ያረገባችሁ ብሏል። ያለ እውቀት መናገር ሐላል ሐራም ማለት ዋጅብ ነው ዋጅብ አይደለም ማለት ከሽርክ ሁሉ የበለጠ ወንጀል እንደሆነ የሚያሳይ ነው። ምክንያቱም ለሽርክም ሰበብ ስለሚሆን ለኩፍርም ለቢድዓም ወንጀልን ለመስራት ዋጅብን ለመተው ሰበብ ስለሚሆን የዒሳ ዲን የተበላሸው በጃሂሎች ምክንያት ነው። ዛሬም የነቢዩን ዲን በተለያየ መልኩ እንዲበላሽ ሰበብ የሚሆኑ ያለ እውቀታቸው ያለ አቅማቸው ሰዎች የሰቀሏቸው ፋቲሐን እንኳን ሳይሰባብሩ መቅራት የማይችሉ የሆኑ ከነሱ የባሱ ጃሂሎች ኡስታዝ ስላሏቸው ታውቃለች ያውቃል ስላሏቸው አቀላጥፈው መናገር ስለቻሉ ብቻ ጠመው ያጠሟል። ተሳስተው ራሳቸውን እንኳን ሲመከሩ ሌሎች ኡስታዝ ያሉ ሌላ ቦታ ስለሰጧቸው ምክር ማይቀበሏል። መስጠት እንጂ ሌሎችን መምከር እንጂ ምክርን መቀበል ማይችሉበት ሁሉ ደረጃ ላይ አደርሷቸዋል። ስለዚህ በመሰላቸው መጣላቸው የተናገሩ ሐራም ያልሆነውን ሐራም ዋጅብ የሆነውን ዋጅብ አይደለም ያሉ የአላህ ዲን ላይ ሚዘባርቁና እንደመሰላቸው ይናገራሉና ልንጠነቀቅ ይገባናል። በተለይ ባለንበት የሶሻል ሚዲያ ዘመን ላይ ማንኛውም ሰው ግሩፕ ከፍቶ ከዙሪያው ያሉ ሰዎችን ካስገባ እነዚያ ሌሎችን የጠሩ አንድን ክታብ በወጉ ያልቀራ አንድ ጁዝእን ሳይሰባብር መቅራት ማይችለን ሰው እንደ ትልቅ ዓለም አድርገው ፈትዋ እየጠየቋት እኔ እንደሚመስለኝ እያሉ ዲናቸውን ያበላሻል።